በዚህ ቪዲዮ ኳሊታ መስራት ለሚከብዳችሁና እንዴት ኳሊታ መስራት እንዳለባችሁ በደንብ ታውቃላችሁ። ከዛ በፊት ግን ለቻናላችን ቤተሰብ መሆን እንዳይረሳ እንቀጥል። ቁመቱ 15 ሴንቲሜትር ሁለት ጊዜ እናዘጋጃለን። እንዲሁም ስፋቱ ደግሞ የለካነው የአንገት ዙሪያ ልኬታ ሲደመር 2 ሴንቲሜትር በማድረግ በዚህ መልኩ ልብስ ቆርጠን ካዘጋጀን በኋላ እኩል ለሁለት በማጠፍ ከላይ 2 ሴንቲሜትር በመቀጠል 5 ሴንቲሜትር በመቀጠል 1.5 ሴንቲሜትር በመቀጠል 5 ሴንቲሜትር በማድረግ ተመሳሳይ በዚህኛውም ሳይድ 2 ሴንቲሜትር 5 ሴንቲሜትር 1.5 ሴንቲሜትር 5 ሴንቲሜትር በማድረግ በቀጥታ መስመር በዚህ መልኩ እናያይዛቸዋለን። ልክ እንደምታዩት እነዚህ መስመሮች 2 ሴንቲሜትር 5 ሴንቲሜትር 1.5 ሴንቲሜትር እና 5 ሴንቲሜትር ሆነው ተዘጋጅተዋል። ከዚህ በመቀጠል ከድፍኑ ክፍል በመነሳት የጀርባ የአንገት ክፍል የሸሚዛችን የጀርባ የአንገት ክፍልን በመለካት ልክ እንደዚህ ከድፍኑ ክፍል ተነስተን በመለካት ቀጥታ ቋሚ መስመር እናሰምራለን። ከዚህ በመቀጠል ከክፍተቱ ክፍል በመሄድ 3 ሴንቲሜትር እንለካለን። ከዛ ይሄንንም 3 ሴንቲሜትር በቀጥታ መስመር እናሰምራለን። ይህንን ካደረግን በኋላ የማይፈለገውን ክፍል በዚህ መልኩ ቆርጠን እናስወጣለን። ከታች እንደምናያት 1 ሴንቲሜትር ከፍ እንልና ከኋላው ከቀጥታ ቋሚ መስመር ጋር በሰያፍ መስመር እናያይዘዋለን። እንዲሁም 0.5 ሴንቲሜትር ከፍታ እናደርግና በዚህ መልኩ እናያይዘዋለን። ይህንንም በከርቭ 1 ሴንቲሜትር ጋር እናያይዘዋለን። ከኋላው ቋሚ መስመር ተነስተን እንዲሁም ከላይኛው ጋር በዚህ መልኩ እናያይዘዋለን። እንዲሁም ይህንን 0.5 ሴንቲሜትር ከክፍተቱ ጋር በዚህ መልኩ እናያይዘዋለን በማስመር። ከዚህ ይህንን ፖይንትም እንደምታዩት በሰያፍ መስመር እናያይዘዋለን ማለት ነው። ይህንም ለዚህ ያዘጋጀነውን ገበር ከላይ አድርገን ልብሱን በመደረብ እኩል አድርገን እንቆርጠዋለን ማለት ነው። በዚህ መልኩ በጥንቃቄ ከቆረጥን በኋላ እነዚህን የምናያቸውን የኳሊታ ክፍሎች የላይኛውና የታችኛውን በማድረቂያ ወይም ደግሞ በማስቲሽ በካውያ እናያይዛቸዋለን ማለት ነው። እነዚህን ከያያዝን በኋላ በቀጥታ ወደ ስፌት እንገባለን ማለት ነው። እንደምታዩት ከታችኛው ክፍል በመጀመር በዚህ መልኩ እንሰፋዋለን። እዚህ ጋር በምንሰፋበት ሰዓት አንግሎችን በደንብ እየጠበቅን በዚህ መልኩ እንሰፋዋለን። ስንሰራ እኩል የማይመጣልን ከሆነ በተቃራኒ ሳይድ ስፌታችንን እንጀምራለን ማለት ነው። አሁን በዛኛው ፓርት እንጀምራለን። በዚህ መልኩ ሰርተን ከጨረስን በኋላ የማይፈለገውን ከላይኛው ከኳሊታው ክፍል ያለውን የማይፈለገውን ቆርጠን እናወጣለን። ወይም ደግሞ የሚቀነጨቡትን እንቀነጭባለን ማለት ነው በመቀስ።
በዚህ መልኩ እንቀነጥባለን። እስካሁን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም አስተያየት ካላችሁ ኮሜንት ላይ በመጻፍ አስተያየታችሁን እንቀበላለን ማለት ነው። ልክ በዚህ መልኩ ቀንጭበን ቆርጠን ከጨረስን በኋላ የልብሱን ክፍል እንገለብጠዋለን ማለት ነው። ይህንን ገልብጠን ስናበቃ በካውያ በደንብ አድርገን እንተኩሰዋለን ማለት ነው። በሹል ነገር በዚህ መልኩ ወቅተን ሹሉን ፓርት ካወጣን በኋላ በካውያ እንተኩሰዋለን። ተተኩሶ መጥቷል። የታችኛውን ክፍል በዚህ መልኩ እንደፍነዋለን ማለት ነው። ያልተሰራውን በስፌት እንደፍነዋለን። እንዲሁም የላይኛውን ክፍል በዚህ መልኩ እንደርዘዋለን በስፌት ማለት ነው። በዚህ መልኩ ከጨረስን በኋላ ልክ እኩል በማጠፍ መሃሉን በመቀስ እንቀነጭበዋለን ማለት ነው። አሁን ደግሞ የታችኛውን ክፍል በዚህ መልኩ በከርቭ ያለውን ሳይድ እኩል እናጥፍና እንቀነጭበዋለን ማለት ነው። ይህንንም ከቀነጨብነው ከላይኛው የኳሌታው ክፍል ጋር በዚህ መልኩ በማጣመር በስር በማድረግ ከመሃል ነው ምንጀ በዚህ መልኩ ከሰራን በኋላ የማይፈለገውን ክፍል በመቀስ እናስወግደዋለን ማለት ነው፣ በመቁረጥ ከዚህ በመቀጠል ደግሞ አንድ ጊዜ ብቻ አንደኛውን ሳይድ በዚህ መልኩ በማጠፍ እንሰፋዋለን ማለት ነው። ይህንን አጥፈን ሰፍተን ከጨረስን በኋላ ከርቮችን እንሰራቸዋለን ማለት ነው። ከርቮችን በዚህ መልኩ በእስክሪብቶ በማቅለም የምንሰፋበትን መንገዱን በእስክሪብቶ በማቅለም በጥንቃቄ እንሰራዋለን ማለት ነው። ልክ እንደምታዩት በዚህ መልኩ ከሰፋን በኋላ በተቃራኒ ሳይድ ያለውንም ከርቡን በእስክሪብቶ ልክ እንደዚህ በማቅለም እንሰራዋለን ማለት ነው።
እናንተም በቤታችሁ ናችሁ ሞክሩት። አሁን ያሳየኋችሁን አሰራር በደንብ ሞክሩት፣ ውጤታማ ያደርጋችኋል። ከዚህ በኋላ እንቀነጥበዋለን። የማይፈለገውን ደግሞ ቆርጠን እናወጣለን ማለት ነው። ስፌቱን ሳንነካ እንቆርጣቸውና እንገለብጠዋለን ማለት ነው። አሁን የሰራነው በዚህ መልኩ ስንገለብጠው ቆንጆ አውትፊት ይኖረዋል ማለት ነው። ከዚህ በመቀጠል እንዲህ አድርገን ከገለበጥን በኋላ በካውያ እንተኩሰዋለን ማለት ነው። ከዚህ በመቀጠል በዚህ መልኩ ከርቮችን እንሰራቸዋለን በስፌት ማለት ነው። በዚህ መልኩ ቆንጆ አድርገን ኳሊቲያችንን እንሰራ ማለት ነው። ይህንንም እጥፍ አድርገን በካውያ በደንብ እንተኩሰዋለን ማለት ነው። ይህን ተተኩሶ መጥቷል። አሁን እንደምታዩት ቆንጆ አውትፊት ኑሮታል ማለት ነው። ቻናላችንን ሼር እንዲሁም ደግሞ ሰብስክራይብ ማድረግን እንዳትረሱ። ሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ